ላፈን ተዋናይት ሄለን በድሩ እባላለሁ። ተዋናይት ሜላት ነብዩ ነኝ። በድራማው ዘና ያላችሁ እንደሆነ ተስፋ እናደርጋለን። ተዋናይ መኮንን ላከ እባላለሁ። ያው በየሳምንቱ በሚተላለፈው ወላፈን ድራማ ዘና ያላችሁ እንደሆነ ተስፋ እናደርጋለን። የወላፈን ተከታታይ ድራማ ክፍሎች በየሳምንቱ ቶሎ እንዲደርሳችሁ ሰብስክራይብ የምትለዋን ቀዩን ከታች በመጫን የወላፈን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እናመሰግናለን። አመሰግናለሁ። ወላፈን ሌላ መስማት የሚያስፈልገኝ ነገር የለም። ከመቼ ወዲህ ነው ቆይ አንተ እንደዚህ ጀርባን ሰተኝ ተኝተህ የምታውቀው? አንቺ ለመወለድ ከወሰንሽበት ደቂቃ ጀምሮ በለሽስ ይሄን ልጅ አቃጥልሽ ገለሽ ሀብትና ንብረቱን ለመውረስ እንደሆነ ጠንቅቄ ያውቀዋለሁ። እሺ እኔ ሮቢን ገድዬ የትልቁ የህይወቴ ክፍል ሲፈራረስ ዝም ብዬ ማየት አለብኝ ትላለህ። ሶስተኛው የስራ ውጤትህ ያስደነገጣቸው ብዙዎቹ በጣም ችግር ያለባቸው ሰዎች የሚታዩባቸው ምልክት ከምን ጋር ዝም ብለን ስናያቸው አንድ አይመስልም። አንተ እብድ ቤቴና ቢሮ እየመጣ የምትበጠብጠውን ነገር ካላቆምክ ችግር ይደርስብሃል። የተከበሩ ዶክተር መሳይ ወርቄ ወላፈን ተዋናይት ሄለን በድሩ እባላለሁ። ተዋናይት ሜላት
በዚህ ምንድነው? ተነስ እንጂ ምን ትሰራለህ እስካሁን ተኝተህ? ስንት ሰዓት እንደሆነ አውቃል? እኔ ወንድም ለምን ዝንተ ዓለም አልተኛም እንዴ? እኔ የማለቅስብህ ልጅ የለ። ምን አገባህ? እንዴት አያገባኝም? ያገባኛል። እዚህ ቤት እስካለው ድረስ ያገባኛል። እዚህ አንድ ነገር ብትሆን በምድር ሳይሆን በሰማይ ያስጠይቀኛል። ደግሞ በልክ አጠጣም እንዴ? ምን የአህያ ውርንጫ ለእናቷ ሸክም አስተማረቻት አሉ። በላ ደግሞ ስለመጠጥ አስተምረኝ። ይልቃው ምን ፈልገህ ነው? አንድ ማማክር ትልቅ ጉዳይ አለኝ። ተነስና ፊትህን ታጥበህ ነቃ ብለህ ቁምሳ እየጋበዝኩ ነው ማወራክ። ቁምሳ? አዎ። ምንድነው ደግሞ ቁምሳ? ይዳ ምግብ ነው? አይ አይደለም። ቁምሳ ማለት ቁርስና ምሳ አንድ ላይ ማለት። አሃ ኦኬ። ምሳና ራቱንስ ደግሞ ምራት ልትለው ነው? ነቃው ይልቅ እንዳያመጣ። እሺ የተበላስ ገንዘብ ከየት መጥቶ ነው የሚመለስ? ምን አቅላለሁ? ሻጩ አንተ ሰው አይደለም እንዴ? ከየትም አምጥቶ የበላውን ቀብድ ይመልሳል። ሰውየው እኮ ገንዘቡን አጥፍቶታል። በኮሚሽን የወሰድነውስ ገንዘብ ቢሆን ኦኬ፣ ምን እናደርጋለን መሰላችሁ? ይሄን ነገረኛ የሆነ ሰውዬ እንደምንም አግባብተን በዛኛው መኪና ምትክ ሌላ መኪና እንሽጥለት። እሱ እንደሚፈልገው አይነት ርካሽ መኪናስ ከየት ይመጣል? ቆይ አንተ ጋር ያለው መኪናስ? አንተ ጋር ያለው መኪናስ? በቃ በእናትህ እንደምንም ማስማምተን ዋጋ እንዲጨምር አድርገን እንሽጥለት። ምንም አማራጭ የለንም። በቃ እሺ፣ በቃ ሰውየው መምጫ ሰዓቱ ደርሷል። እንሂድ በቃ። ቤቲ እንትን በይልን እሺ፣ መዝግቢ። ይሄ ቆይ ወንድሜ ነው ያልከው ሰው ምን አይነት ዶክተር ነው? የምን ዶክተር? አይ ዶክተር እኮ ይለያያል። አሁን ይሄን አታው ነው መምህር አትበለኝ። ገና ለገና ቁምሳ ጋበዝኩት ብለህ በሞራል ላይ አትረማመድ። ኦኬ እሺ፣ ይቅርታ። ግን ምን አይነት ዶክተር ነው ማለት? የሰው ነው የእንስሳ ነው ወይስ የሌላ ነው? የሰው ዶክተር ነው። እንስሳትንም ማከም ይችላል። ምናመመህ እንዴ? አሞ ከሆነ እሱ ጋር ለመታከም እንዳትሞክር። ስማ፣ ጉንፋን ያዘኝ ስትለው ራጅ፣ የሰሞኑ ብርድ እግሬን ሸመቀቀ ስትለው ቤራንቲን ነው የሚያዝልህ። ጤና ጣቢያ ብትሄድ ነው የሚሻለው። አሞሃል? አይ አላመመኝም። ምን ነው ስታየኝ አመመኝ ይመስላለሁ? ምን ይገርማል ልጅ። አዲስ ጠጪ ጅንና ወተት እየቀላቀልክ የምጠጣ ሰውዬ ቢታመም ይገርማል? አይገርምም? ስነ ስርዓት መምህር አትበለኝ አልኩህ። እሺ ግን እኔም ፍሬሽ ጠጪ አይደለሁማ። እኔን በሕፃንነቴ እናቴ እንዳይሸተው ያለች ካቲካላና ጠላ በጣቷ እያቀመሰች ነው ያሳደገች እንጂ እንዳንተ በስተርጅና አይደለም እኔ መጠጥ የጀመርኩ። ወንድ ናቸው እናትህ፣ ገና በልጅነት ታይቷቸዋል። ለዚህ ነው አየህ ያመመኝ። ትላንት የተከልክብኝ ነገር ነው። ምንድን ነው የተከልኩብህ ነገር? እሱን ሳረጋግጥ እነግርሃለሁ። አሁን ወንድም የሚሰራበትን ቦታ ልታሳይ ትችላለህ? ወላፈን
have here? Car accident. It seems he was driving without seat belt. The cranium is fractured. ግን ገና እርግጠኞች አይደለንም. How much the impact of the accident severed the outermost membrane. Oh, and his current situation? High blood alcohol ratio, reduced pulse rate, a drop in blood pressure due to concussion. I think የጉዳቱ መጠን ለማወቅ የሲቲ ስካን ያስፈልገዋል። የግጭቱ ኃይል ከፍተኛ በመሆኑ ኢምፓክቱ የጭንቅላቱ ነርቭ ሴሎች ላይ ጉዳት ሊያደርስ ይችላል። We must be sure there is no internal bleeding. Yeah, of course. We must also determine if they have nerve tissue damaged. Yeah. When he come around, he might have dizziness, restless. Also, የቅርብ ተጠሪዎቹን እያፈላለጋችሁ ነው? አዎ፣ ልናገኛቸው እየሞከርን ነው። ጥሩ። ፑት ምን አይሲዩ ግሉኮሱ እንዳይቋረጥ። እሺ? ኦኬ። በየ4 ሰዓቱ መድኃኒቶቹን ስጡ። Follow the vital signals closely. እሺ? Also, schedule the IC as much as possible. Determine his medical case. አዲስ ኢመርጀንሲ ካለ አሳውቁ። ኦኬ ዶክተር። ገንዘቡን ይዘልኝ በቅድሚያ መነጋገር እንችላለን። ምንድነው የምንነጋገረው? በቃ ከዛ የተሻለ አሪፍ መኪና በጥሩ ዋጋ እሰጥሃለሁ። ትቀልዳለህ? አሁን የምናሳይ መኪና ያለምንም ጥርጥር እንደምትወደው እርግጠኛ ነኝ። ምንም ብልሽት ገጥሞት የማያውቅ ምርጥ መኪና ነው የምንሰጠው። ከዛ ሁሉ ብጥብጥ በኋላ እንደ አዲስ እናንተ ጋር እንድደራደር ነው የምትፈልጉት? እንዴ ምን ችግር አለው? በቢዝነስ ዓለም ውስጥ እኮ ያለ መግባባት ያለ ነው። ላለፈው ያለ መግባባታችን አሪፍ መኪና ሰጥቼ እክስሃለሁ። መኪናዋን አይተሃት ምናምን ከተመቸች ትወስዳለህ። በመካኒክ አስፈትሻት ምናምን፣ ካልሆነ ደግሞ ይቀራል። ምን ይመስላል? ኦኬ፣ መጀመሪያ ለዛ ለማይረባ መኪናችሁ የወሰዳችሁትን የቀብድ ብር እንድትመልሱልኝ እፈልጋለሁ። ለቀጣዩ እንነጋገርበታለን። እሺ፣ አምጣው። ኖ እኔ ገንዘቤን የምፈልገው በጥሬው ነው። ምክንያቱም እኔ አንተን ፈጽሞ አላምንም። እንዴ ምን ችግር አለው? ቼክ ማለት እኮ ብር ማለት ነው። ቼኩን እኮ የምሰጥህ ለመተማመን ያክል ነው እንጂ መኪናዋን አይተሃት ምናምን እንደምትወስዳት እርግጠኛ ነኝ። እውነት ምንም ችግር የለውም። ኦኬ፣ ለማንኛውም ቼኩ ላይ አብነት ደምሴ ብለህ ስሙን ጻፍና አስተኝ። እሺ። መኪናው ያለበት ቦታ ልታሳየኝ ትችላለህ? ምንም የሚያስፈራ እኮ ነገር የለም። አንቺ ገብተሽ ዶክተሩ ትኩር ብለሽ ማየት ብቻ ነው። ወንድምሽ ከሆነ ትለየዋለሽ፣ ካልሆነ አልሆነም ነው። እኔ የምለው እኔ ከወንድሜ ጋር ከተለያየው 30 ዓመት አልፎኛል። አሁን ከዚህ ሁሉ ጊዜ በኋላ እንደው እሱ ራሱስ ቢሆን በምን እለየዋለሁ? አክስቴ ምንም ጊዜው ቢረዝም ስጋውን አይረሳም። ደግሞ እኔ አባት እኮ በደንብ የሚለዩበት የተለየ ምልክት አለ። እውነት ትለየዋለሽ። ግን እኔ የምልህ እንደው ያለ የሌለኝን በሽታ ተናግሬ መርፌ ሉጋሽስ ቢለኝ ወይ መርፌ እንኳን ይቅርብኝ፣ እንደው ባይሆን እንደው ኪኒኗን ቢሰጠኝ ይሻላል። አክስቴ ይኸውልሽ መርፌ ካለሽ አልወድም ትይዋለሽ። ላብራቶሪ ምናምን የሚል ከሆነ ደግሞ ገንዘብ የለኝም ትይዋለሽ። ኪኒን ምናምን ከሆነ ይጻፈው፣ ችግር የለውም እንከፍለዋል። ይጻፈው በቃ እሺ። ይኸውልሽ እቺ ለካርድ ማውጫ ምናምን ትሆንሻለሽ። እሺ ብሯን እንኳን አንጣት ይሁን። እሺ ይጻፈው።
አብነት ደንበኛችን የዚህ ቼክ ባለቤት በሂሳቡ ላይ ገንዘብ የለውም። ገንዘቡን እንዲያስገባል በስልክ ብናናግረውስ? ኖ እንዳይደውልለት። እኛ ይህን ጉዳይ ህግ እንዲያውቀው ነው የምንፈልገው። ለምን ብትስማማ አይሻልም? በጭራሽ መስማማት አንችልም። እንግዲያውስ ሁለት አማራጭ ነው ያለ። አንደኛው አማራጭ ይሄን ቼክ ይዜ ከሱ ጋር ተስማምተ ገንዘብህን መውሰድ ነው። ይሄ የማይሆን ከሆነ ሁለተኛው አማራጭ ይሄን ቼክ ማታላለን ወደ ህግ ማሄድ ነው። እንደዛ ሳይሻል አይቀርም። ወይዘሮ ታገኝ ምን ልርዳዎት? እኔንማ ምን ይረዱኛል? ማለት ታሙ አይደለ እንደመጡት? አዎ ታምሜ ነው የመጣሁት። ቢያዩ ይሄ ጀርባዬን ወገቤን እንዴት መሰሎት የሚከታከተኝ ዶክተር። እንዴት ነው እንደዚህ አይነት ህመም ከዚህ በፊት ተሰምቶት ያውቃል? ኧረ በጭራሽ። ትንሽ ልብስ ያጠብኩ እንደሆነ ትንሽ ነገር የተሸከምኩ እንደሆነ እንድችው ሲከተክተኝና ሲፈላልጠኝ ነው የሚያድረው ዶክተር። ምናልባት የስራ ጫና በመብዛቱ የጀርባ አጥንቶ ላይ ጉዳት ሊደርስ ይችላል። ስለዚህ ራጅ አዝሎታለሁ። ራጅ ዶክተር ከየት አባቴ አምጥቼ? ለካርድም ቢሆን ከጎረቤት ለምኜ ነው የመጣሁት። ጥሩ። ለህመሙ ማስታገሻ የሚሆን እንግዲህ መርፌ አዝሎታለሁ። መርፌው እንኳን ይቅርብኝ ዶክተር። እንደው ከልጅነቴ ጀምሮ መርፌ አልወድም። እንደው ባይሆን ያቺ ኪኒኗ ትሻለኛለች። ወይዘሮ ታገኝ ለህመሙ ማስታገሻ መርፌ ጥሩ ነበረ። ቢሆንም ወላፈን በጣም የምትገርም አሪፍ መኪና ነች ብታያት። ያው ሰውየው አዲስ መኪና ስለገዛ ነው እንጂ ጭራሽ ሊሸጣት አይፈልግም። እርግጥ ከዛኛው መኪና ጋር በዋጋ ይደራሉ። ስለዚህ ሄሎ ምን በቃ ይኸውልህ እንደተነጋገርነው አድርግ። ብቻ ግን አንተ አፍጥነው ወይ? ምን ነው ችግር አለ እንዴ? አይ ችግር የለም ነው፣ ከቢሮ ተደውሎልኝ ነው። ኦኬ ባይ ዘ ዌይ መኪናውን ወድጄዋለሁ።
በራሴ መካኒክ አስፈትሼ ወስደዋለሁ። ዋናውና ትልቁ ነገር ምንድነው? ዋጋው ነው። ስለ ዋጋው አትጨነቅ፣ ችግር የለውም። ከባለቤቱ ጋር አገናኝተናችሁ እንድትስማሙ እናደርጋለን። አታስብ፣ ዋናው አንተ መኪናዋን መውደድ ነው። አይለመድም። አቶ ብሩክ የትኛው ናቸው? አቶ ብሩክ ማለት እሱ ነው። አቶ ብሩክ ምንድን ነው? አቶ ብሩክ መሳይ? አቤት። በደረቅ ቼክ ማጭበርበር በህግ ቁጥጥር ስር ውለሃል። ምንድን ነው? ቆይ እንጂ ምንድን ነው? ሄሎ ሳምሪ። ሄሎ ኤርሚ፣ አገኘው? ኧረ በፍጹም ይገባበታል ብዬ ያሰብኩት አንድም ቦታ አልቀረኝም። ለምን እንደሆነ አላውቅም፣ ግን ውስጤን በጣም ፍርሃት እያለ ነው። አይዞሽ ሳምሪ፣ ምንም ላይሆን ይችላል። ምናልባትም ራሱን ለማረጋጋት ማንም የማያገኘው ቦታ ሄዶ ሊሆን ይችላል። እናንተ ግን ልናረጋ ያሰብነው ነገር ትክክል ይመስላችኋል? ጀመረሽ ደግሞ። ያንቺ ችግር ምን እንደሆነ ታውቂያለሽ? በምታደርጊው ነገር ቆራጥነት የለሽ፣ ተወላወያለሽ። ለዚህ ነው እሱም መጫወቻው ያደረገሽ። የኔ ስጋት ምን እንደሆነ ገብቷችኋል? ኤርሚ ሌላ ሰው ፈልጌ ወይ ደግሞ እሱ ልፈትነው ወይ ደግሞ ሌላ አቤት አንቺ ወይም ምንድነው ዴ? አንቺ ግን ለምንድን ነው እንደዚህ ነፍስሽን አጥብቀሽ የምታሰቃያት? እኔን አታምኚኝም? ስንት ጊዜ ነው እንደዚህ አይነት ነገር አድርጌ ማቅ? በነገራችን ላይ የሆነ ፊልም ላይ ምን የሚል ነገር ሰማሁ መሰላችሁ? በዓለም ላይ የፍቅርን ያህል ሰውን አብዝቶ የገደለ በሽታ ከቶም የለም። ምን ማለት ነው? ምን ማለት ነው? አንቺን ያዘሽ ፍቅር ከበሽታው ያልተናነሰ ሐኪም ማለት ነው በሽታ ነው ማለት ነው። ስለዚህ ከስሩ ማድረቅ አለብን። እሺ ምን እናድርግ? ለሷ አትቸገሪ። ኤርሚ የሬጌታን ሲደንስ ቆመሽ ታይዋለሽ። ከዛ ምግርሽ ስር ወድቆ እባክሽ ታረቂኝ ሮዚያ አታስጨንቂኝ ይልሻል እያለ ካልዘፈነ እሌኒ ምን አለሽ በይ። እሺ አሁን በእናትሽ ቶሎ ልበሽ። እባክሽ ታረቂኝ ሮዚያ አታስጨንቂኝ።
እያሰብሽ ነው? እንደዚህ ያለ ነው ፍራት እንዳወሳ ስታወኝ በቅናት እያየሁ የራስሽ በሆነ ንብረት ትቀኛለሽ እንዴ? እንዴት? ይህ የምትቀኝበት አሳቆ በፍቅርሽ መረብ ያጠመድሽው ንብረትሽ ነው። ያንተ ባሉን ግን ምን ይውጣኝ ነበር? ያው አንዱ ሾ ይበላለው ተሪው ጣለት ነበር። እንኳንም ያንተ አደረገኝ እኔ ያዳው እንኳንም ከኔ አጥንት ሰራሽ እኔ ይሆን አንተን የማግኘቴን ያህል ባጣ ኖሮ ምን ልሆን እንደምችል ሳስበው በጣም ሔዋን ሆይ አትፍሪ፣ እንግዲህ ከሞት በስተቀር የሚለየን የለምና። እንደ ቃል ያድርግልኛ። የለም ምን ማድረግ ይሻላል? ሄሎ ኤርሚያስ ነህ? ነኝ። ማን ልበል? ሳባ እባላለሁ። የሮዛ ጓደኛ። አይ ሳባ፣ ሰላም ነው? ሰላም ነው። ዛሬ ክለብ እንወጣለን ተባብለን ተቀጣጥረን ነበር። ከዴቭ ጋር እንዳለች ነግራኝ ነበረ፣ ግን የት እንዳሉ ሳትነግረኝ ስልኳ ተቋረጠ። ባትሪ መሰለኝ። ምናልባት አብራቸው ነው አይደለም? አይገርምም? በቃ እንግዲህ ከዛ ከምትወደው ናይት ክለብ ውጭ የትም የምትሄድ አይመስለኝም። እዛው ሄጄ እፈልጋታለሁ። ስላስቸገርኩ ይቅርታ። ሄሎ ኤርሚ፣ ምንድን ነው? ኤርሚ፣ እሺ ጠብቀኝ። ወላፈን ወላፈን ኧረ በእናትህ ተረጋጋ። አልረጋጋም። ምን የሚያረጋጋኝ ነገር አለ? ለሴት እንዴት ሆናለህ? እንዴት አልሆንም? እሷ እኔን በቅናት ለማቃጠል አይደል እንዴ ፍላጎቷ? ተረጋጋሽ። ደግሞ እንዲሆነ መሄድ አትችልም። እንዴት ሆኜ ነው መሄድ ያለብኝ? ቤት ሄደን ልብስ ትቀይርና እንሄዳለን። ግን እቀድማታለሁ፣ እመነኝ። ስሚ ስልክ ቢደውል እንዳታናግሪ። በሌላ ቁጥር ራሱ ዛሬ ቢደወልሽ ስልክሽ እንዳታናግሪ። እዚህ መጥቶ ላናግርሽ ምናምን ሲል ደግሞ ፊት እንዳሰጭ በግድ ቢያናግረኝ መሞከሩማ የማይቀር ነው። እንዲሽ ብለሽ ግን አጠገቡ እንዳትቆሚ አደራ። ሮዝዬ ዛሬ
አንቺ ለምን ነው ቀደም ብለሽ ያልነገርሽ? ሰርፕራይዝ እናደርጋለን አስበን እኮ ነው። ኤኒዌይስ ሃፒ በርዝዴይ። ቴንክ ዩ። አልገባኝም። ቁርአን ስላልገባኝ እኮ ነው። ተዋናይት ሄለን በድሉ እባላለሁ። ተዋናይት ሜላት ነብዩ ነኝ። በድራማው ዘና ያላችሁ እንደሆነ ተስፋ እናደርጋለን። ተዋናይ መኮንን ላከ እባላለሁ። ያው በየሳምንቱ በሚተላለፈው ወላፈን ድራማ ዘና ያላችሁ እንደሆነ ተስፋ እናደርጋለን። የወላፈን ተከታታይ ድራማ ክፍሎች በየሳምንቱ ቶሎ እንዲደርሳችሁ ሰብስክራይብ የምትለዋን ቀዩን ከታች በመጫን የወላፈን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እናመሰግናለን። እናመሰግናለን። አመሰግናለን። ወላፈን